ሰላም ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬ ማስተካከል ያለባችሁ ወሳኝ ሴቲንጎች አሉ ማለት ነው። ቀጥታ ወደ ሴቲንጋችሁ ትገቡና ምን ታደርጋላችሁ ማለት ነው። ወደ ታች ዝቅ ብላችሁ ዴቨሎፐር ኦፕሽን የሚለውን ይሄኛውን ሴቲንግ መጨረሻ ላይ ያለው ማለት ነው። ዴቨሎፐር ኦፕሽን የሚለውን አንዴ ትነካላችሁ ማለት ነው። እሱ ዴቨሎፐር ኦፕሽን ካልመጣላችሁ አባውት የሚለውን አንዴ ትነኩና ከዛን ሶፍትዌር ኢንፎርሜሽን የሚለውን ትነካላችሁ። ሶፍትዌር ኢንፎርሜሽን የሚለው ከመጣላችሁ በኋላ ቢውልድ ነምበር የሚለውን 7 ጊዜ ስትነኩ እዚህ ታች ላይ ዴቨሎፐር ኦፕሽን የሚለው ይመጣላችኋል ማለት ነው። ይሄኛው ሴቲንግ ከዛን ዴቨሎፐር ኦፕሽን ውስጥ ከገባችሁ በኋላ ምን ታደርጋላችሁ ማለት ነው። እዚህ ጋር ኪዩክ ሴቲንግ ዴቨሎፐር ኦፕሽን የሚለውን ይሄን አንዴ እንነካዋለን ማለት ነው። እሱን ከነካን በኋላ እታች ላይ እዚህ ጋር ሴንሰር ኦፍ የሚለውን አንዴ እንነካዋለን ማለት ነው። ሴንሰር ኦፍ የሚለውን አንዴ ስንነካው ይሄ ሴቲንግ ለምን ይጠቅመናል ካላችሁ እዚህ ወደ ታች ዝቅ ስታደርጉ ሴንሰር ኦፍ የሚል ያመጣላችኋል ማለት ነው። የስልካችሁን ስክሪን ወደ ታች ዝቅ ስታደርጉ ይሄ ለምን ይጠቅመናል ካላችሁ ለምሳሌ ካሜራው ውስጥ ገብቼ ላሳያችሁ። የራሳችሁን ካሜራ ስትከፍቱ ይሄ ሴቲንግ ስታበሩ በተአምር አይሰራም ማለት ነው የእናንተ ካሜራ። ይሄ ለምን ይጠቅመናል ካላችሁ የሆነ ሰው እናንተን ሊከታተላችሁ ቢፈልግ አፕሊኬሽንም ሆነ ያለ እናንተ ፍቃድ ሪከርድ ሊያደርጋችሁ ቢፈልግ ይሄን አፕሊኬሽን ካበራችሁ በተአምር አይሰራም። ሎኬሽን እንኳን አብርቶ ሊከታተላችሁ ቢፈልግ ይሄ ሴንሰር ኦፍ የሚለውን ሴቲንግ ከከፈታችሁ በተአምር እናንተን ሊከታተላችሁ አይችልም ማለት ነው። የመጨረሻው የሚቀረን ወደ ሴቲንጋችሁ ትገቡና ሴኩሪቲ ፕራይቬሲ የሚል ትፈልጋላችሁ ወይ እንደ ስልካችሁ ፕራይቬሲ የሚል ብቻ ትፈልጋላችሁ ማለት ነው። ፕራይቬሲ የሚለውን ከነካችሁ በኋላ ፐርሚሽን ማናጀር የሚለውን ትነካላችሁ ማለት ነው። ፐርሚሽን ማናጀር ውስጥ እነዚህ ዋና የስልካችን ቁልፎች ናቸው ማለት ነው። እነዚህ ውስጥ ነው ሁሉንም አክሰሶች ማወቅ የምንችለው ማለት ነው። ለምሳሌ ወደ ካሜራ ገብተን እንይና ካሜራን ስንነካ የካሜራ ፍቃድ ያላቸውን አፕሊኬሽኖች ምን አይነት አፕሊኬሽን በእኛ ካሜራ ፍቃድ ስር የተጠቀሙ ያሉትን አፕሊኬሽኖች ስም ዝርዝር ያመጣልናል ማለት ነው። እነዚህ ይመስላሉ ማለት ነው። የካሜራችንን አክሰስ እያደረጉ ቁጭ ያሉት አፕሊኬሽኖች እነዚህ ናቸው ማለት ነው። አሁን ለምሳሌ ካሜራ የሚለውን ነክቼ ዴኒ ሁለተኛ ላይ ያለውን ካለው ቀጥሎ ያለውን ብነካው በተአምር አይሰራም ማለት ነው። ምክንያቱም ፐርሚሽን ፍቃዱን እንዳይሰራ አድርጌያለሁ ማለት ነው። ያለኔ ፍቃድ አለው እስካላለ ድረስ አይሰራም ማለት ነው። መጀመሪያ ላይ እንዳሳየዋችሁ ማለት ነው። ወደ ኋላ ተመልሰን ደግሞ እዚህ ጋር ሎኬሽን ፐርሚሽን የሚለውን ብንነካ ሎኬሽን በዚህ መልክ ማንም ሰው የኛን ሎኬሽን ያለኛ ፍቃድ እንዳይከታተለው ወይ ደግሞ የኛን ሎኬሽን እንዳይጠቀም ማድረግ እንችላለን ማለት ነው። ማይክራፎን የሚለውንም በዚህ መልክ ማንም ሰው ያለኛ ፍቃድ ሪከርድ እንዳያደርገን በዚህ መልክ መቆጣጠር ኮንትሮል ማድረግ እንችላለን ማለት ነው። ይሄን ይመስላል ማለት ነው ለዛሬ ይዤላችሁ የመጣሁት ቪዲዮ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ላይክ አድርጉ ማለት ነው። ቪዲዮ እስከመጨረሻ ስላያችሁ ድረስ ከልብ አመሰግናችኋለሁ። ቪዲዮ ካያችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ እኔ የምታበረታቱኝ ይሆናል ማለት ነው። ሎኬሽን ውስጥ ከገባችሁ በኋላ በዚህ መልክ ሁሉንም የሎኬሽናችሁን አክሰስ የሚያደርጉ አፕሊኬሽኖቹንም በዚህ መልክ ከውስጡ ማጥፋት ትችላላችሁ ማለት ነው። ለምሳሌ ቴሌግራም እዚህ ጋር ብዙም ስለማያስፈልግ ሎኬሽን ላይ ያለኔ ፍቃድ አክሰስ እንዳያደርግ አደርገዋለሁ ማለት ነው። ይሄን ይመስላል ማለት ነው። ሌላ ቪዲዮ ይዤላችሁ እስክመጣ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ።